በሽብር ወንጀል የተከሰሱትና አቶ ክርስቲያን ታደለና 52 ተከሳሾች የተከሰሱበት ክስ ይከላከላሉ ወይስ በነፃ ይሰናበታሉ የሚለው ጉዳይ ላይ ብይን ሳይሰጥበት በድጋሚ ተራዘመ። በሽብር ወንጀል ተጠርጥረው በስር ላይ የሚገኙት የቀድሞው የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የቀድሞው የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው እንዲሁም ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደን ጨምሮ በድምሩ 52 ተከሳሾች የፍርድ ውሳኔ ሳያገኙ ላለፉት 3 ዓመታት ገደማ በስር ላይ ይገኛሉ። ክሱ የተመሰረተው መጋቢት 2016 ዓ.ም ሲሆን ጉዳዩ በፍርድ ቤት ከፍተኛ ፍርድ ቤት ልደታ ምድብ ሕገ መንግስትና ጸረ ሽብር ወንጀሎች ችሎት እየታየ ይገኛል። ተከሳሾቹ በተለያዩ ወቅቶች ካለባቸው የጤና ችግር ጋር በተያያዘ ከቤተሰብ ጥየቃ፣ ከሰብአዊ መብት ሁኔታና ሌሎች ደረሰብን በማለት በሚያቀርቧቸው ቅሬታዎች ዙሪያ ችሎቱ የተለያዩ ቀጠሮዎችን በመስጠት ጉዳዮችን ሲመለከት የቆየ በመሆኑ የተከሰሱበት ዋና ክስ መዝገብን የማየት ሂደት በተለዋጭ ቀጠሮዎች ለ4 ጊዜ በላይ ሲራዘም ቆይቷል። በዋና ክስ መዝገብ ላይ ብይን ለመስጠት ቀደም ሲል በሐምሌ 3 2018 ዓ.ም ቀጠሮ ተይዞ የነበረ ቢሆንም ችሎቱ በተጨማሪ ዝግጅት አጠቃሎ ለማቅረብ ለዛሬ ሐምሌ 17 2018 ዓ.ም ተለዋጭ ቀጠሮ አስተላልፎ ነበር። ችሎቱ በሰጠው ብይን ተከሳሾቹ በተከሰሱበት ይከላከሉ ወይስ በነፃ ይሰናበቱ የሚለውን ጥያቄ የሚመልስ እንደሚሆን ቢጠበቅም በድጋሚ በተለዋጭ ቀጠሮ ለጥቅምት 6 2019 ዓ.ም በመስጠት ውሳኔውን አራዝሞታል። ፍርድ ቤቱ ብይኑን ማጠናቀቁን ገልጾ ነበር። ይሁን እንጂ የተወሰኑ ተከሳሾች በችሎቱ ባለመገኘታቸው ብይኑን ለንባብ ማቅረብ እንደማይቻል በመግለጹ ንባቡን አላደረገም። ችሎቱ ፍርድ ቤቱ ያሰማዋል ተብሎ ሲጠበቅ ከነበረው ብይን በተጨማሪ ከተከሳሹ አንዱ የሆኑት ከዶክተር ካሳ ተሻገር ስልክ ቁጥር ጋር በተያያዘ ቁጥራቸው ሌላ ሰው እየተጠቀመበት መሆኑን በመግለጽ ከዚህ ቀደም በችሎቱ ያቀረቡትን ቅሬታ በመመልከት ኢትዮ ቴሌኮም ለችሎቱ ይሰጣል ተብሎ የሚጠበቀው ምላሽ የማሰማት ጉዳይ ነበር። ከዶክተር ካሳ ተሻገርና ከጋዜጠኛ ቴዎድሮስ ስልክ ቁጥሮች ጋር በተያያዘ ኢትዮ ቴሌኮም የላከው ምላሽ ችሎቱን በንባብ አሰምቷል። በምላሹ መሰረት የሁለቱ ተከሳሾች ስልክ ቁጥር ለረጅም ጊዜ ከአገልግሎት ውጭ በመቆየታቸው ኩባንያው በአሰራሩ መሰረት ጊዜው አልፎበት ኤክስፓየር አድርጎ ሌሎች አዳዲስ ተጠቃሚዎች መዘዋወራቸውን ኢትዮ ቴሌኮም አረጋግጧል። በዋናው ጉዳይ ላይ የሚጠበቀው ብይን ተከሳሾቹ አቃቢ ሕግ ባቀረበባቸው ማስረጃ ላይ ተመስርተው ክሱን ሊከላከሉ ይገባል ወይስ አቃቢ ሕግ ክሱን በበቂ ማስረጃ ስላስረዳ በነፃ ሊሰናበቱ ይገባል የሚለውን ጥያቄ የሚመልስ ነው። የተከሳሾቹ ጠበቃ የሆኑት አቶ ሰለሞን ገዛኸኝ ለቲክቫህ ኢትዮጵያ በሰጡት ቃል ተከሳሾቹ ከዚህ ቀደም አቃቢ ሕግ ያቀረበው ማስረጃ መርምሮ ማስረጃው ክሱን በበቂ ሁኔታ የሚያስረዳ ሆኖ ካገኘው ተከሳሾቹ እንዲከላከሉ፣ ካላገኘው ተከሳሾቹ ያለ ተጨማሪ ክርክር በነፃ እንዲሰናበቱ ብይን የሚሰጥበት ይሆናል ተብሎ የሚጠበቅ ነበር ብለዋል። ይሁን እንጂ ፍርድ ቤቱ የተከሳሾቹ ሙሉ ተገኝነት መሰረት በማድረግ ብይኑን ወደ ጥቅምት 6 2019 ዓ.ም ተለዋጭ ቀጠሮ ሰጥቶ ችሎቱን ዘግቶታል። የበጀት ዓመቱ መጠናቀቁን ተከትሎ የዳኝነት አገልግሎት ክብደትና ውስብስብነት ከግምት ውስጥ በማስገባት የፌዴራል የመጀመሪያ የከፍተኛ ጠቅላይ ፍርድ ቤቶች በየዓመቱ ከነሐሴ 1 እስከ መስከረም 30 ለ2 ወራት ያህል በከፊል ዝግ ሆነው የሚቆዩ መሆኑ ይታወቃል።